ሜቢ መራቢያ አካል ማስቲካ ነው መልሱ። አላውቅም እንትን ነው ማስቲካ ነው። ማስቲካ ነው። ሰላም ሶፊ ዩቲዩብ ቻናል ተከታታዮች እንዴት ቆያችሁ? እንዴት ከረማችሁ? ዛሬም በአዲስና ባዘናኝ ጥያቄ ተከስተናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ሶፊ ዩቲዩብ ቻናል ይመቻችሁ። ይሄ ዘሪሁን ማን? ይሄ ዘሪሁን ሄኖክ አያሌው መልካሙ ማኩሬ። እሺ አንደኛ ጥያቄ ግማሽ ብርቱካን ምን ሊመስል ይችላል? ግማሽ ግማሽ ብርቱካን ምን ሊመስል ይችላል? አራኝ እንጂ ምኑን ብርቱካን ያልከኝ? ግማሽ ብርቱካን ምን ሊመስል ይችላል? ግማሽ ብርቱካን ይኸው ከፋይ ነው እንጂ ይኸው ግማሽ you smart ግማሽ ብርቱካን ምን ሊመስል ይችላል? ግማሽ ብርቱካን ምን ሊመስል ይችላል? አረ በራቆይ በታሪክ አይ ሞክር ቢቀር ነው የሚሻለው አረ ኖርማል ነው። ሞክር የቻልከው የተቆረጠ ብርቱካን አንድ ግማሽ ብርቱካን ምን ሊመስል ይችላል? ሜቢ ግማሽ ሰርክል ሊመስል ይችላል ማለት መለከማ ለምሳሌ አሁን አንድ ክብ የሆነ ነገር ስንቆርጠው ወይ ደግሞ ግማሽ ሰርክል ለሚሆን ሌላ የመጨረሻው አይ ግማሽ ብርቱካን ምን ሊመስል ይችላል? ግማሽ ነው ራሱ። በትክክል ተመልሷል። another one ኢንተርኔት በአማርኛ ምን ነው? ኮኔክሽን ኢንተርኔት ያው ነው ኢንተርኔት። አይ በአማርኛ ቀጥታ ትርጉሙ አላውቀውም መሰለኝ። ሞክር የቻልከው የመሰለህ ኢንተርኔት በአማርኛ አይ ብዙ ምን ያላውቀውም ይሄ ነገር። ሞክር የሚመስል ኢንተርኔት ሲባል አይምሮ ላይ ነው። ኢንተርኔት ማለት ወይ ነፃ ነገር ማለት ነው ወይስ? ኢንተርኔት ታውቃለህ? ኢንተርኔት በአማርኛ ምንድን ነው? ኢንተርኔት በአማርኛ ቀጥተኛ ኢንተርኔት በአማርኛ መገናኛ እንደ መገናኛ ብዙ አይነት ነገር። ሌላ ሞክር። ሌላ ኢንተርኔት ሶሻል ሚዲያም እንግሊዘኛው ነው። አቤቱ የመጨረሻ ነው። ቀጥተኛ የመጨረሻ ያው መልእክት ማስተላለፊያ ነገር በእንደዛ ብንለው ኢንተርኔት በአማርኛ ምንድን ነው? ቀጥተኛ ኢንተርኔት በአማርኛ ኢንተርኔት ታውቃለህ? ስልክ ላይ የምትጠቀመው? አዎ። ቀጥታ ትርጉሙ በአማርኛ ማለት ኢንተርኔት እንግሊዘኛ ኢንተርኔት መረጃ ለማስተላለፍ የምንጠቀምበት ነው። ቀጥታ ትርጉሙ ኢንተርኔት ነው። ሌላ ምለው ነገር በአማርኛ እንዳላቁ የመጨረሻ ሞክራ ኢንተርኔት ራሱ ነው። ሌላ ምንም የለም። እሺ በይነ መረብ ማለት ነው። እሺ ሌላ በይነ መረብ ነው የሚባለው። በይነ መረብ ነው የሚሆነው። በይነ መረብ ነው የሚባለው በአማርኛ። ከአንድ እስከ መቶ ስንት ዘጠኞች አሉ? ከአንድ እስከ መቶ ስንት ዘጠኞች አሉ? ከአንድ እስከ መቶ ውስጥ ስንት ዘጠኞች አሉ? ዘጠኝ አለ አይደል? ከአንድ እስከ መቶ ስንት ዘጠኝ አለ? 10 እንዴት ያስረዳ? 10ማ አንድ ብሎ ከዛ 9 ስትል እዛኛው 9 ከዛ 9 በሚለው ነው ሄጀ ነው እስከ መቶ በሚለው። አቤቱ ከአንድ እስከ መቶ ስንት ዘጠኞች አሉ? ከአንድ እስከ መቶ ስንት ዘጠኞች አሉ? ከአንድ እስከ መቶ ስንት ዘጠኞች አሉ? 9። ወይኔ በላቸው አስረዳ። እሺ 10 ላይ አንድ አለ፣ 20 ላይ አንድ አለ፣ 30 ላይ አንድ አለ፣
3 እሺ 40 ላይ 4 50 ላይ 5 ከ99 ማለት ነው። እስከ 99 ድረስ ስለሚሆን ማለት ነው። ስለዚህ 9 ነው የሚሆነው። እሺ ከአንድ እስከ 100 9 ቁጥሮች አሉ። 9 ከአንድ እስከ 100 ስንት ዘጠኞች አሉ? ከአንድ እስከ 100 ስንት ዘጠኞች አሉ? ባሉት ከአንድ እስከ 100 ባሉት ስንት ዘጠኞች አሉ? 10 10 እንዴት አድርጋስ? ዘጠኞችን ቆጥሬ አንድ 1 እስከ 10 ያሉትን ከ10 እስከ 20 ከ20 እስከ 30 ያሉትን ከ30 እስከ 40 ከ40 እስከ 50 ከ50 እስከ 60 ከ60 እስከ 70 ከ70 እስከ 80 80 እስከ 90 90 እስከ 100 ማለት ነው። ስለዚህ 10 ነው የሚሆነው የመጨረሻ 9 ነው የሚሆነው። 10 ነው የሚሆነው። አዎ 18 ነው የሚሆነው። 91 አለ 92 18 ነው የሚሆነው እኮ እስከ 100 ከአንድ እስከ 100 ውስጥ ስንት ዘጠኞች አሉ? ከ90 በኋላ ያሉትን አልቆጠርካቸውም ማለት 18 ነው የሚሆነው ከነሱ ጋር ማለት 90 ሲገባ ጠንካራ የሆነ ከገባ በኋላ ግን የላመ የረጠበ ነገር አስገባው ሲገባ ጠንካራ የሆነ ከገባ በኋላ የላመ የረጠበ አላውቅም። ከገባ በኋላ የረጠበ ሲገባ ጠንካራ ነው የሚሆነው። ከገባ በኋላ የላመ የረጠበ የሚሆን ነገር እንግዲህ እኔ ብዙም አላውቅም። እንትን ነው አሴታክ ግንኙነት ወደ ሴት አልሄድም አስገባት እንጂ አልረጭም። መጠገን ራሴን መጠገን እንጂ አልረጭም። ሲገባ ጠንካራና ከገባ በኋላ የላመ የረጠበ ነገር አራጉ ይላባ ባለጌ። ኧረ ፌር አይደለም፣ ፌር አይደለም። ሞክረ ሜቢ መራቢያ አካል ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ አይደለ? አታስተካክሎ ማስተካከል ይችላል። ሲገባ ጠንካራ ሲወጣ ደግሞ ደካማ የላም የረጠበ ነገር ነው። ብስኩትን ሻይ ውስጥ ሊንከተው እነዛ ነው። ሲገባ ጠንካራና ከገባ በኋላ የላመ የረጠበ ነገር ነው። ሲገባ ጠንካራ ከገባ በኋላ የላመ የረጠበ ነገር ሲገባ ጠንካራ ነው። ከገባ በኋላ የላመ የረጠበ ነገር አስገባው የሚቀልጥ ነው። ከወጣ በኋላ የሚረጥብ ነገር ነው። ሲገባ ጠንካራ ነው። ከገባ በኋላ የላመ የረጠበ ሻማ አይደለም። ሌላ እንዳላቀው ምንድን ነው? ማስቲካ ነው። ማስቲካ ነው። ማስቲካ ነው መልሱ። እሺ ማስቲካ ነው የሚሆነው። እሺ አመሰግናለሁ። እሺ ሰላም ሶፊ ዩቲዩብ ቻናል ተከታታዮች ቪዲዮአችን ያያችሁት ይመስል ነበር። በቪዲዮ ዘና ፈታ እንዳላችሁ ተስፋ አድርጋለሁ። በሌላ ቀን በሌላ ቪዲዮ እንገናኝ። ሶፊ ዩቲዩብ ቻናል ይመቻችሁ።